ስለዚህ እንዴት በእኛ ላይ እንዲህ ይሆናል? እንዲህ በጣም አይባልም። በእውነቱ እኔ እግዚአብሔር እንዲህ ያለው ነገር እንዲህ እኛ ኢትዮጵያውያን እኛ ኦርቶዶክሳውያን ይህን ያህል 365 ቀን እየተቀደሰ ማህሌት እየተቆመ እና ይሄ እግዚአብሔር ዕዳ ነው እንዴ? ብድር ነው የኮለ ራሳችን ነው። ከዛ ውስጥ ላይ ምኑን ያክል በአግባቡ አደረግ ነው። ስለዚህ ዋናው የፈተና ምንጭ ራሳችን ነን። ራሳችን ሲባል ምኞታችን አለ፣ መስራት ሲገባን የማንሰራው ስራ አለ፣ በስንፍና በፍርሃት በይሉኝታ በአድርባይነት በመሳሰለው። ፈተና ሁሉ ከኃጢአት አይመጣም። ከኃጢአት የሚመጣ አለ፣ እውነት ነው። ሁሉም ፈተና ግን በኃጢአት የሚመጣ አይደለም። ሁሉም በቤተ ክርስቲያን በግላችን የሚደርስ ፈተና ሁሉ ከኃጢአት የሚመጣ አይደለም። አዎ ኃጢአት ትልቅ የፈተና ምንጭ ነው፣ ግን ሁሉም ፈተና ደግሞ በኃጢአት አይመጣም። ጥንቃቄ ያስፈልጋል። እንዲያው ዝም ብሎ የሆነውንም ያልሆነውንም በኃጢአታችን እያሉ ሁሉንም ነገር አንድ ነገር ላይ መለጠፍ ጉዳያችን በትክክለኛ ምንነታቸውና ማንነታቸው እንዳናይና ተገቢውን መፍትሄ እንዳንፈልግ ይጋርዳል። በአንድ በኩል ትክክል ነው። አዎ ኃጢአታችን ብዙ ነገር ያመጣል። በሌላ በኩል ደግሞ ትክክል ላይሆን ይችላል። ምክንያቱም መስራት የሚገባን ካልሰራንም ፈተና ይመጣል። አበው ምን ይላሉ? ቀድሞ የሚሰራ ሰው ከአንድ ሰይጣን ጋር ይጋደላል፣ ይታገላል ይላል። ቀድሞ የማይሰራ ሰነፍ ሰው ግን ከሺህ ሰይጣን ጋር ይጋደላል፣ ይታገላል። ቀድመን ካልሰራን ሌሎች የሚሰሩትን መቀበል ግዴታ ውስጥ እንገባለን። ስለዚህ በስንፍና ተዘልለን ተቀምጠን የሌለ ጥቅስ እየጠቀስን እግዚአብሔር አለ እሱ ያውቃል ቤተክርስቲያን እሱ ይጠብቃል የሚሉ ክርስቲያናዊ የሚመስሉ ግን ያልሆኑ ጥቅሶችን እየጠቀስ ተዘልለን ከተቀመጥን የሚመጣውን መቀበል ግዴታ ውስጥ እንገባለን። ስለዚህ እንዲህ ያለ ሲመጣ በስንፍናችን ነው ብሎ እውቅና መስጠት ያስፈልጋል እንጂ እንዲያው ዝም ብሎ ሁሉ ነገር በኃጢአታችን እያሉ አንድ ቅርጫት ውስጥ መክተት ስህተት ሊሆን ይችላል። እንዴ ታላላቅ አባቶቻችን እናቶቻችን የተፈተኑት እኮ በኃጢአታቸው ምክንያት ብቻ አይደለም። በመጀመሪያው 300 ዓመት ከኮንስታንቲኖስ ድረስ ክርስቲያኖች እንደ ጎመን የተቀረደዱት እንደ ሽንኩርት የተላጡት መጫወቻ የሆኑት በኃጢአታቸው ነው። ቅዱስ እስጢፋኖስ በድንጋይ የተወገረው በኃጢአቱ ነው። ሌሎቹ ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ አንዱ ቁልቁሊት የተሰቀለው ሌላኛው ደግሞ አንገቱ የተሰየፈው በኃጢአታቸው ነው እንዴ? ስለዚህ ፈተና ሁሉ የኃጢአት ውጤት አይደለም እና ይህን መጠንቀቅ ያስፈልጋል። እውነቱን ለመናገር እንደው ትልቁ አንዱ ፈተናችን በግምት የሚደረጉ ንግግሮች ናቸው እና ደግሞ እንዳለው ወንጌላዩ ከዓለም ስለሆኑ ዓለም ይሰማቸዋል ይላል። ይመስላሉ በጣም የሚመስሉ ወርቅ የሚመስሉ ነገሮች አሉ። ፓይራይት ይሉታል መሰል እነዚህ የማዕድን ባለሙያዎች ወርቅ የሚመስላል አንድ ነገር ልሳሳት ይችላሉ። ፓይራይት መሰለኝ የሚሉት እና እነዚህ እንደ ወርቅ የሚመስሉ ነገሮች አሉ ሲነገሩ የሚመስሉ እና እንዲህ ካሉ ከሚያሳሱ ነገሮች መጠበቅ ያስፈልጋል። ህይወት ውስብስብ ነው። በአንድ ነገር ብቻ የሚገለጽ አይደለም። ሊኒያራይዚንግ ዘ ኮምፕሌክስ ወርልድ ይሉታል። ውስብስብ የሆነውን ብዙ ቫሪያብል ያለውን ዓለም በአንድ ሊኒየር ኢኩዌሽን በአንድ ቫሪያብል ብቻ ለመግለጽ መሞከር በጣም አሳሳች ነው፣ አደገኛም ነው እና የፈተና ምንጭ አንዱ ራሳችን ነው። ከራሳችን ከኃጢአትም ሊሆን ይችላል፣ ከስንፍናም ሊሆን ይችላል፣ ከመሳሰሉት ይመጣሉ።